በመድረኩ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የጠንባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነህ ልበሰፊዎቹ የበጎ አድራጎት ህብረት ማህበራዊ ሚዲያን ለበጎ ዓላማ በመጠቀም በልዩ ወረዳው ከመንግስት ጎን በመሆን ዘርፈ ብዙ ስራዎችን እየሰሩ እንደሚገኙ ተናግረዋል። በአንድነት ብዙ ነገሮችን ማድረግ ይቻላል። የተባበሩ ክንዶች ብዙ ነገሮችን መቀየር ይችላሉ። ብዙ ተአምር ማስራት ይቻላል። ስለዚህ ልበሰፊ ማህበር ጠንባሮ ላይ በሚደረጉ ልማቶች ላይ እጃቸውን አስገብቶ ብዙ ስራዎችን ከመስከረም ወር ጀምረው እየሰሩ ነው ያሉት ዋና አስተዳዳሪው አክለውም ከዚህ ቀደም የጠንባሮ ብሔረሰብ የተለያዩ ባህላዊ የእርቅ የምርቃትና ሌሎችንም ባህላዊ ኪዋኔዎችን በሚያደርግበት በልዩ ወረዳው ከሚገኙ መስህቦች አንዷ በሆነችው በታሪካዊቷ ደገሌ ስር ሆነን የአባቶችን ምርቃት መቀበላችን ተያይዘን መልማትና መለወጥ እንድንችል የሚኖረው አስተዋጽኦ የጎላ ነው ብለዋል። አሁን ላይ እንደ አካባቢያችንም ሆነ እንደ ሀገር እየተስተዋሉ ያሉ ለውጦች የብልጽግና ፓርቲ ትሩፋቶች ናቸው ያሉት ዋና አስተዳዳሪው ሁሉም ሰው በተሰማራበት ውጤታማ ስራዎችን በመስራት ህዝቡን ለማሻገር የድርሻውን እንዲወጣም አሳስበዋል። የልበሰፊዎች በጎ አድራጎት ህብረት ሰብሳቢ ወጣት አበጃ አርፍጮናም የህብረቱ ጸሐፊ ወጣት ያዕቆብ ሚሻሞ በበኩላቸው የማህበራዊ ሚዲያን ለበጎ ዓላማ በመጠቀም በሀገር ውስጥና ከሀገር ውጭ ከሚኖሩ የጠንባሮ ተወላጆችና ከአጎራባች አካባቢዎች ከተውጣጡ ወዳጆች ባገኙት ገንዘብ በልዩ ወረዳው ለአቅመ ደካሞች የተለያዩ ድጋፎችን በማድረግ ላይ መሆናቸውን ተናግረዋል። በማህበራዊ ሚዲያ ቲክቶክ ቻሌንጅ ላይ ገብተን ነው ይህን ስራ የሰራ ነው። እኛ ወጣቶች ባለንበት አካባቢ ሆነን ለሀገራችን ልማት ብሎም ለአካባቢያችን ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ነው ይህን ስራ የሰራ ነው። የአካባቢ ወጣቶች በተለይ ደግሞ ከሀገር ውጭ የሚኖሩ ወጣቶች ለምን በአካባቢያችን ባሉ በጠንባሮ ሽማግሌዎች ምርቃት አንቀበልም ብለው እነሱ ስፖንሰር አድርገው ምርቃቱን ለመቀበል ነው ከአባቶቻችን ማለት ነው። አካባቢው ማህበረሰቡም ይጠቀማል፣ መንግስታችንም ደግሞ ተጠቃሚ ይሆናል ማለት ነው። መንግስት ያልደረሰበትን ወጣቱ በዚህ መንገድ መድረስ ይችላል ማለት ነው። በምርቃት መርሃ ግብሩ ላይ የተገኙት በኢፌድሪ የህዝብ ተወካዮች ምክር ቤት የጠንባሮ ብሔረሰብ ተወካይና በምክር ቤቱ የጤና ማህበራዊ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡራቃም ማህበራዊ ሚዲያ ሀገርን ለመገንባትም ሆነ ለማፍረስ ትልቅ አቅም ያለው መሆኑን አመላክተዋል። ይሁን እንጂ በልዩ ወረዳው ማህበራዊ ሚዲያን ለበጎ ዓላማ በመጠቀም እየተሰሩ ያሉ ዘርፈ ብዙ የልማት ስራዎች ሊበረታቱ የሚገባቸው ናቸው ብለዋል። እንደ ጠንባሮም ሆነ እንደ ሀገር በለውጡ መንግስት የተገኙ እድሎችን በመጠቀም የሀገሪቱን ብልጽግና እውን ለማድረግ በየመዋቅሩ ያለው ሁሉም መልካም ስራን በመከወን የዜግነት ግዴታውን ሊወጣ እንደሚገባም ዶክተር ታደለ መልእክታቸውን አስተላልፈዋል። በርካታ ነገሮችን የጠንባሮ ህዝብ የብልጽግና ትሩፋት ከሆኑ